አመሰግናለሁ በጣም ትናንት ተነጋግረናል። ከሁሉም በፊት ሐሳቡን ያመነጫችሁ የብርጌድ አመራሮች ሁሉ ነገራችሁን ትታችሁ ለእናንተ ነው ክብር የሚገባው። ቀጥዬ ትግሉ በዚህ ከተጀመረ በአንድ አመት ውስጥ አሁን ወደ ሁለተኛ አመት እያገባደደ ነው። በርካታ የቁስ ሌሎች ነገሮች ሁሉ ወጣዋል። ከዛ ሁሉ ይልቅ እነዚህ ልጆች ማንነት ፈጥራችሁ የሰጣችሁን አሰልጣኞች እጅግ አድርጌ ነው አመሰግነው። በድርጅቱ ስም ለእናንተ ሞራል በደንብ አንተ አብዮቱ ሲጀመር ከዛሬ 2 አመት በፊት ቁጭ ብሎ ሲታቀድ ስትራቴጂካሊ ካስቀመጣቸው ግቦች አንዱ የሚመጣውን ትውልድ ማዳን ነው። የሚመጣውን ትውልድ በመልካችን መስራት ነው። እንደገና አፍርሰን መስራት፣ በእኛ ቅኝት መስራት ነው ግቡ አንዱ። አየህ እንዲህ ተመሳሳይ ቀይ ነጭ አንድ አይነት ዩኒፎርም መልበስ ብቻ አይደለም ስትቀርጹት፣ አንድ አይነት አዲስ ስነ ልቦናዊ ውቅር ያለው ትውልድ መቅረጽ ነው። አሁን ቀጣዩ የቤት ስራችሁ አንድ አይነት እሳቤ ያለው አንድ አይነት ዩኒፎርም ያለው ከዚህ እስከ ባህር ዳር፣ ከባህር ዳር እስከ ደጀን፣ ከዚህ እስከ ደብረ ብርሃን፣ ከደብረ ብርሃን እስከ ደሴ፣ ከደሴ እስከ ጎንደር ያለው ትውልድ አዲሱ ትውልድ አንድ አይነት እሳቤ ያለው ከዛ ያሰበው ከዚህ አንድ አይነት ፍጹም አንድና ያው የሆነ ትውልድ መፍጠር ነው የእናንተ የቤት ስራ። እሱ ነው አሁን አዲሱ የቤት ስራችሁ። የእናንተ በተለይ አሰልጣኞች ይሄ ነው። አንዳች የሚባክን ጊዜ የላችሁም እናንተ ነግሬያችኋለሁ። አሁን ያለነውማ ታዲያ የስራቱ የመጨረሻው ፍርስራሹ ላይ ነው። አልቋል። አሁን ቀሪው ጊዜ ይሄው መልካም ምድሩ የእናንተ ነው። ህዝባችሁ የእናንተ ነው። የማሸነፍ ስነ ልቦናው የጠላትን እጅግ የደከመ ነው። አይታችሁታል። ያ የስነ ልቦና የበላይነት የእናንተ ነው። እሱን መቋጨት ነው ጉዳዩ። ዋናው ቻሌንጅ ምንድነው? ቀጣዩ ዓለም የሚፈልገውን የኛን ትውልድ በእኛ መልክ ከፍ ባለ በአማራ ልዕልና በሞራል ልዕልናው ልክ በማህበረሰባዊ ስሪቱ ልክ ማበጀት ነው የእናንተ ጉዳይ። ስርዓቱን ነቅለህ ይሄ መጨረሻ መጣል እሱ የመጨረሻው ምዕራፍ ላይ ነው። እሱን መንቀል። ከሱ ቀጥሎ ያለው አንዱ ፈታኝ ነገር አዲስ ስርዓት መትከል ነው። ያ ስርዓት የ100 ዓመት የ50 ዓመት የምናምን ፕሮጀክት አይደለም። አማራ አሁን ያላችሁ አሰልጣኞች ምድር እንድትኖር እስከተፈቀደላት ዘመን ድረስ እስከ ዳግም ምጽአት ድረስ አማራ ከሌሎች ኢትዮጵያውያን ጋር ባቻነት ሳይገፋ ሳይነካ ሳይፈናቀል የሚኖርበትን ስርዓት መትከል ነው። አየህ አጃችን ላይ ያለው ፕሮጀክት ቀላል ፕሮጀክት አይደለም። የዛሬ 500 ዓመት የሚያልቅ አይደለም። እስከ ዳግም ምጽአት ህዝብህ ይኖር ዘንድ አስቻይ ስርዓት ነው የምትተክሉት። ለዛ ሁነኛ ኃይል መገንባት ያስፈልጋል እና የምንቀልድበት አይደለም። ወጣትነታችሁን እየበላ ነው ምን እያል ነው አይደለም። አንዳንዱ ሰው አዎ እዚህ የሚሰለጥነው መማር ነበረበት፣ እንዲህ መሆን ነበረበት፣ እንደዛ መሆን ነበረበት ምናምን ይላል። ወደ ሁነኛው ዘመናችሁ ላይ ያመጣናችሁ ከሁነኛው ዘመናችሁ ጋር ያ ወጣትነታችሁን የሚበላውን ያንን አስቸጋሪ ወጣትነታችሁን የሚፈታተነውን ያን ደቃቃ ነገር ከዛ ወጣችሁ ነው። አየህ አዲስ ወጣት የሰራችሁ አዲስ ማንነት የገነባችሁ ዋናው የቤት ስራ እሱ እንደሆነ ትውልድ መገንባት ትውልድ መቅረጽ ነው። አዲስ ትውልድ ነው ደግሞ በአዲስ የተቃኘ ትውልድ አዲስ ማህበረሰብ ነው የሚገነባው። ያ ማህበረሰብ ሌሎች ኢትዮጵያውያን የሚፈልጉት የሞራል ልዕልና ያለው ማህበረሰብ ከዓለም ጋር ከዘመኑ ጋር የተወዳጀ ዘመኑን የዋጀ የማህበረሰብ ግንባታ ነው እየሰራን ያለነው። እሱ የምንሰራው ግንባታ ከነበረው ስርዓታዊ መዋቅር በእጅጉ የራቀ አዛፍ ፍርስራሽ ላይ አይደለም የምንተክለው፣ አዲስ ማንነት ላይ ነው። እሱን አርቀን ቀብረን ነው የምንተክለው። ለዛ ማሳያዎች የክፍለ ጦር የብርጌድ መዋቅሮቻችን ማየት ትችላላችሁ። አዲስ እሱን አርቀን ቀብረን አዲስ ማንነት ላይ ስንል ወንዝ የማይጋርደው ዛፍ የማይተግነው አዲስ ስሪት ወረዳ፣ ዞን፣ ቀበሌ፣ ክልል ምን የሚባል ማሳያ ሞጣን ከምን ጋር ነው ያወዳጀ ነው? ክፍለ ጦር ስንመሰርት ከምዕራብ ጎጃሙ ደጋዳሞት ጋር፣ ሰከላን ከምን ካዊ ዞኑ ዳንግላ ጋር፣ ሌሎች የዳንግላ ከተሞችን ከጃዊ ጋር ወረዳ ሂሳቤ ነባር ሳቢዎች በሙሉ ርቀው ነው የሚቀብሩት ከትውልዱ አምሮ።
አዲስ ከዚህ በላይ ከዛፍ በላይ ከወንዝ በላይ የሆነ ሰውነትን መሰረት ያደረገ ማህበረሰባዊ ግንባታ ነው መንገነባው። ትውልዱም በዚህ የተቃኘ ነው የምትገነቡት ትውልድ። አማራ ያ ስነ ልቦናዊ ስሪት ያ ነባር ስርዓቱ አርቆ የቀበረው ቆፍሮ የቀበረው ማህበረሰባዊ ስሪት ያ ድንቅ ወግና ባህል ተቀብሮ ወጥቶ ሰርጾ ነው እንደገና እሱን እየገነባን ያለው። ወደ ነባር ወደዛ የሞራል ልዕልናችን አማራነትን ወደዛ ከፍታን ሰቅለዋለን ስንል እሱ ነው። ስርዓቱ ምንድነው የሚለው? እነዚህ ሽፍቶች እነዚህ ምናምንቴዎች በኢኮኖሚ የደህዩ በምናምን ያሉ ዕውቀት ያጠራቸው ምናምን ነው የሚለው። እንደምታዩት ሽፍቶች ሆነን አይደለም ኃይል መንገነባው። ሽፍትነት የአባቶቻችን ወግና ባህል እሴት ቢሆንም እንኳን እኛ ግን የህዝባችን የህልውና በዘላቂነት ይረጋገጥ ዘንድ ስልጣን መያዝ አለብን ብለን አለመን የተነሳ ለዛም ይሆን ኃይል እየገነባን ያለን ሰዎች ነን። የኢኮኖሚ ጦት የንዋይ ጥኑሮብን አይደለም። ይሄው ከምክትል ሰብሳቢያችሁ ቤቱን ምኑን ሁለት ቤት እያለው ሌላ መኪናውን ደግሞ እናንተን የሚጭንበትን አድርጎ ነው የዛሬ 2 ዓመት የወጣው። እንዲህ ከንዋይ ፍጹም ራሳቸውን የገሩ ከግል ፍላጎት የተሻገሩ ሰዎች ናቸው ያሉት። ዕውቀት አጥሮ ደንቆሮች ሆነን አይደለም። ከአረበኛ ዘመነ ካሴ እስከታችን ድረስ ያለንን የሞራልንና ጠንቅቅ አድርገው ያውቃሉ። ስለዚህ ምንድነው መሰረታዊ ጉዳያችን? ያ የመከራችን ምንጭ ሆነው ስርዓት ተነቅሎ ለስነ ፍጥረቱ ሁሉ የሚበጅ ስርዓት መኖር አለበት ነው ጉዳይ። እኛን ጨምሮ ያሉት መሪዎች ከአረበኛ ዘመነ ካሴ እስከ ሌሎች ስራ አስፈጻሚዎች ድረስ አብዛኛውን ጊዜ ስትራቴጂካሊ ካስቀመጥነው እቅድ በላይ ስርዓቱ የሚጭረው እሳት አለ። እሱን እሳት ማጥፋት ላይ ስለምንውል ሁሉ ጊዜ ክትትሎች ሊያንሱ ይችላሉ። እናንተው ናችሁ አሁን ዘመን ወይም ደግሞ እንዳሳምነው ጽጌ አንዳንዴ ብልግናዎች ሲታዩ ሃይ ብሎ የሚኮረኩም ሰው ላይኖር ይችላል። እናንተው ናችሁ አሁን እናንተው እነሱ ናቸው። እናንተው ጀነራሎች ናቸው። ሁሉ ጊዜ የሚባለው ሀቁ እሱ ነው። ራሳችሁን ጠብቁ። እናንተ በተለይ አሁን ሰልጣኞች አሁን አመራሮች ከዚህ ሰዓት ከዚህ ችለት ጀምሮ የዋዝ የላችሁም። ይኸውኛ እየተነጋገርን ነው። የተሸከማችሁት ጉዳይ እጃችሁ ላይ ያለው ዓላማ የገዘፈ ነው። ያለብን የሰው እጥረት ነው። ያለብን የመሪ እጥረት ነው። የመሪ ዕዳ ነው። ሌሎች ነገሮች ናቸው። ያሉብን ጉዳዮች ብዙ ናቸው እና ራሳችሁን መጠበቅ ያስፈልጋል። ሙሽሮች ናቸው። የአማራ ሕዝብና የፈጣሪ ሙሽሮች። ሙሽራ ታውቃላችሁ እንዴት እንደሚጠበቅ ሰርጓ እስኪደርስ ድረስ በደንብ ነው የምትጠበቀው። ሙሽራዬ በአማራ ወግና ባህል እንቅፋት እንደሚመታ እንከኑ ይበዛበታል እና እናንተ ሙሽሮች ናችሁ። ሙሽሮች ናችሁ ሲባል እዚህ በኋላ አዋዋላችሁ፣ ውሉ አዳራችሁ፣ እያንዳንዱ ቀናችሁ፣ እያንዳንዱ ሳምንታችሁ በተቆጠረ ግብ ነው መሆን መቻል ያለበት። የዋዛ የምትባክን አንዲት ደቂቃ እንኳን የለችም። አንዲት ሽረፍራፊ ሰዓት እችን የምታክል ደቂቃ ብኩን ሰዓት የለችም። ያን ወጣትነታችሁን ከሚቀሙ ነገሮች መጸየፍ ያስፈልጋል። የግድ ማለት ነው። ችለን የሚጋፉን ነገሮች ይኖራሉ። አየህ መጠጣት ይኖርብህ ይሆናል። መጫወት ይኖርብህ ይኖራል። ከተቃራኒ ጾታ ጋር ምናምን መሆን ይኖርብህ ምሽት ሊያስፈልግህ ይሆናል። የስ ዘመንህ ነው። ግን አይሆንም። አማራ ነህ። አሁን ያ የመከራ ጥፋት እንዲህ የህዝብ ጉረሮ ላይ መጥቶ የተደቀነ ያንን ደግሞ ወርውረህ የመጣል ግዴታ ያለብህ ከታች ሌላ የሌለ ከላይ ደግሞ ሌላ አቅጣጫ የሚሰጥህ የሌለ ሁነኛ ብቸኛ ሰው እና እነዛን ነገሮች የግድ መግፋት ያስፈልጋል። ወጣትነታችሁን የሚፈታተኗችሁን ነገሮች ማራቅ ያስፈልጋል። ለተወሰነ ጊዜ እንዲያስንሆን ነው የምንሻገረው። ያለዛ አይሆንም። ብዙ ነገር ያስፈልገን ነበር። ብዙ ነገር መሆን መልአክ አይደለንም፣ ቅዱሳን አይደለንም፣ ሰዎች ነው የተሰባሰብነው። የስ ስጋዊ ፍትወታችን ያስቸግረናል። የስ ግን አይሆንማ። ያለዛ አንሻገርም። መግታት ያስፈልጋል በግድ። በሱ ልክ መቆም ይኖርባችኋል። ቀጥሎ ድርጅታችሁን መጠበቅ ነው። ሁሉ ጊዜ ቅድም እንዳልኳችሁ አንድ ድህነታችን የመሪ ሁለት ድህነታችን የድርጅት ነው። ሁሉ ጊዜ ላለፉት 50 60 ዓመታት በየሰዓቱ በእጃችን እንዲህ አበጅተን የሰራናቸው ድርጅቶች መሪ ድርጅቶች ይከስማሉ። ባንድም በሌላ አሁንም እጃቸው ላይ ያለው ድርጅት ምንም ያለ ድርጅት ሊቋጭ አይችልም። የጀመርነው ትግል ያ ዋጋ የከፈልለት ያ በቅጡ እንኳን ያልቀበርናቸው የሚያሳሱ ለቀጣይ 50 60 ዓመታት ማበጀት የማንችላቸው እንቁ ወጣቶችን የቀበርንበት ይህ ትግል ይቋጭ ዘንድ የግድ አንድ መሪ ድርጅት ያስፈልግናል። እሱን መጠበቅ ሁነኛ ተግባራቸው ነው የሚሆነው። ቀባኛ ታውቃላችሁ? ከብት ቀባኛ የሚበላ ይሆን ከብት ጨርቅ ሲበላ ታውቃላችሁ? 50 ለቀ ታውቃለህ? ቀባኛ የበላው ጨርቅ አየህ ደርበው አያምርብህም፣ ለብሰው አያሞቅህም። ምን የበላው ቀባኛ የበላው ጨርቅ እረብ የለው።
የድርጅት ቀባኞች አሉ፣ የመሪ ቀባኞች አሉ። በየዘመኑ እየተከተሉ መሪን የሚበሉ ቅርጥፍ አድርገው የሚበሉ በየዘመኑ እየተከተሉ ድርጅትን ቅርጥፍ አድርገው የሚበሉ የመሪና የድርጅት ቀባኞች አሉ። ከነሱ ድርጅታችሁን ጠብቁ። 360 ዲግሪ በዘመንና በከበደ መካከል እንዲህ አድርጎ የሆነ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት፣ በመሪና በኮሎኔል መካከል ያን እንዲህ ስንጥቅ ፈጥሮ ያንን ድርጅት ቀርጥፎ ለመብላት፣ ያን መሪ ቀርጥፎ ለመብላት፣ በባየህና በሀብቴ መካከል አንድ ስንጥቅ ፈጥሮ ያን ድርጅት ያን መሪ ቀርጥፎ ለመብላት፣ በኢንጂነርና በመከተው መካከል አንድ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት የሚሯሯጡ ሌትና ቀን አሉ። አይሆንም። እሱን መጠበቂያ ይሄኛው ትውልድ በራሱ ቅኝት ነው የተቃኘው። አየህ፣ ካለፉት 600 ዓመታት የተመሰረቱ ድርጅቶች እንከኖች አሉ። እነሱ ነቅሶ የት እንደሚደርስ እንዴት እንደሚቋጨው ግቡ ምን እንደሆነ ጠላቶቹ እነማን እንደሆኑ ልካቸው የጠላቶቹ ልክ እስከምን ድረስ እንደሆነ እንኳን አውቆ በይኖ የተነሳ ትውልድ ነው። የራሱን ፎርሙላ ይዞ አዲስ ቅኝት ይዞ የተነሳ ትውልድ ነው። የሚለያችሁ ከሌሎች ይሄ ነው። በዚያ ልክ እናንተን መጠበቅ ከዚህ በኋላ እያንዳንዱ እንቅስቃሴያችሁ በልክ መሆን ልከኛ ገና ስትታዩ ይሄ አማራ ነው፣ ይሄ አማራ ፋኖ በጎጃም አመራር ነው፣ ይሄ አማራ ፋኖ በጎጃም አባል ነው መባል አለበት። እሱን አድርጉ። ትልቅ ክብር አለኝ። እነዚህ ሌሎችም በዚህ ሰብሳቢው ነበላይነህ ብዙ ነገሮች አሉ። የአማራ የፖለቲካ ባህል በተለይ ደግሞ አሁን በቅርቡ ይዞት የመጣው የፖለቲካ ባህል ይለያል፣ ይፈታተነናል። ከእውቀታችን በላይ ነው፣ ከእድሜያችን በላይ ነው፣ ከሌላው በላይ ነው የሚሆነው። እሱን ሁሉ ተቋቁሞ እንዲህ የምንፈልገውን ይሄን ትውልድ እየቀረጹ መሄድ ለነገ የማይባል ጊዜ አሁን በአስቸኳይ ትናንትና 100 ምናምን በጣም እንዲህ የሚያሳሱ ገና ስታዩአቸው አየህ ይሄን ምን ሌሎች ባዩ አንተ ያኔ ህልሙን እንኳን የሚጋራው አጥቶ እየተብከነከነ የጠፋው ያ አሳምነው ጽዬ እንዲህ እንደዛ ስትሆኑ ትናንት ምን እንደባያችሁ ነበር። ብቻውን እየባከነ የሚረዳው በቅጡ እንኳን አረ እንዲህ አይነት ጥፋት መጣ ብሎ የሚነግረው እንኳን ሰው ያጣ ያን የሚሸከምለት አንዳች እንኳን ሰው ያጣ ያ ጀግና እንኳን ባያችሁ ነበር። እንዴት ደስ ይል ነበር። ያ በዛ ዘመን አብሪ ኮከብ ሆኖ አንዲት በርዞ የተነሳው ፕሮፌሰር አጥራት ባያችሁ ነበር። ያኔ በመከራ አየህ ሰው እየተቀጠቀጠ እየታረደ አሁን ወለጋ ይሄው እዚህ ሰሜን ሜጫምንት ሰሜን አቸፈር መጥቷል። አርባ ጉንጎዝ የዚህ በጣም ቅርብ ላይ መጥቷል። እንዳያችሁት ነው በየቀኑ የሚጠፋው ነፍስ አሁን እዚህ ሆነ ያለው። በዚያ ዘመን እዛ ላይ ያ መከራ ሲታየው አልሆን ብሎ ሲቃዥ በሪዞ እስክርቢቶ ይዞ ሲቃዥ የነበረው ፕሮፌሰር አስራት ባያችሁ ነው ወይ እንዲህ ሩጣችሁ የምትቀድሙ ይሄ እጃችሁ የማይጨበጥ እሳት ጉልበታችሁ የማይታጠፍ ብረት ሆናችሁ ባያችሁ ነበር። ግን እንዲያየታደለው ዘመነ ካሴ ነው ወይ እንዲያየታደለው ባየቀን ነው እንዲያየታደለው ይሄው ምሬ ወዳጆ ነው እናንተን እንዲያየታደለው ይሄን ዘመን እንዲያየታደለው እዚህ ክፍለ ጦር ላይ የምታያቸው አመራሮች እኛው ነን እንድናየታደል ነው ሆኗል። ለዚህ ነው ይሄ ነው ያን መከራችን በየቀኑ የምናየውን ስቃይ በየቀኑ የምናየው የእናቶቻችን ሰቆቃ ከዚህ ከናንተ ላይ ደጀን ላይ ቆየ ምን የማይፈጠር ግፍ አለ። የእንትኑን የስናይፐር ተኳሽ ነው አይደለ? ሚስቱን እህቱን እናቱን አንዴ ይገደል እንዲህ አይነት ግፍ ነው ያለው። አሁን አርባ ጉጉ ምናምን ለዚህ ሆነ ያለው አንተ ነህ ያን ከዛ ጨለማውን የምታነጋ ያልኩት እናንተ ለዛ ነው። ይሄን ለሊት የምታነጉት እናንተ ናችሁ። ትንሳኤውን የምታበስሩ አዋጅ ነጋሪዎች እናንተ ሆናችሁ አሁን ማንንም አይደለም። በዛ ልክ መቆም ያስፈልጋል። ካለዛ አይቆምም። እንዲህ ባለ ኃይል ነው የሚመለሱት እነዚህ ሰዎች። የለም ይሉኝታ ሞራል ሃይማኖት ምናምን የላቸውም እነዚህ ሰዎች። ተፈጥሯቸው አይፈቅድም። ያንተ በደምህ ነው የሚስቁት፣ በደምህ ነው ወይንም የሚራጩት፣ በሱ ነው የሚረኩት። በአጠቃላይ በመከራችን ነው የሚረኩት። ሲረኩ የሚውሉ የሚያልፉት በእኛ መከራና ስቃይ ነው። ሌላ ተፈጥሮ የላቸውም። ተዋትላቸውም ከዚህ ምናምን ዩኒፎርም ለብሶ ይመጣል ምንሻ መከላከያ ልዩ ኃይል ተዋት ግደለኝ እባክህ ስለ ማርያም ስለ ምናምን በህግ አምላክ አትለው። ለምን? መንግስት የሆነበት ዓላማ ነው። ሊገርልህ ነው እኮ መንግስት የሆነው። ህገ መንግስት ቁጭ ብሎ ሲጽፍ አማራ የሚባል ጠላት የማህበረሰብ አለ፣ እሱ መጥፋት አለበት፣ መቼ ስልጣን ሊያዝ እንዴት አድርጌ በምን ፍጥነት ብሎ እየሮጠ ሄዶ ስልጣኑ ላይ ተቆጣጠረ። ህገ መንግስት ጻፈ። መንግስት የሆነበት ህገ መንግስት የጻፈበት ዓላማ አንተን ሊገል ነው። በቃ አለቀ። ከዓላማው ፈቅ አታድርገው። ስለዚህ ምንድነው ልታደርግ የምትችለው? የለም መጥፋት አለብህ ብለህ ማጥፋት ነው። በልኩ መቆም። አሁን እሱን አፈራርሳችሁ ጥላችኋል። ቀሪዋን እንዳልኳችሁ በጥቂቱ በደንብ በልኩ ሆኖ መቋጨት ነው። ብዙ ነገር እጃችሁ ላይ ያለ ቅድም ካልኩት ከመልካም ምድሩ ከማህበረሰቡ ከናንተ ስነ ልቦና ከሌሎች በየቀኑ ከሚፈጠረው ደጀን ከሚሆነው ሰልጣኝና ሌላው ኃይል በሙሉ እሱን ይዘን
በእርግጠኝነት ባጭር ቀን ባጭር ጊዜ በድል ነው የምንገናኘው። ሌትና ቀን እንከኖችን እያረምን በየሰዓቱ እንከኖችን እያረምን አዳዲስ ነገሮችን እየፈጠረን እያሻሻልን በየሁኔታው እንሄዳለን። እጅግ አድርጌ ነው የማመሰግነው። ክብር ይስጥልኝ።